በጣም ትልቅ የሆነ የቱሪዝም ፍሰትና ትራቭል በምስራቅ ኢትዮጵያ ብቻ እንዳለ ነው። ባትሪ ለማምረት ነው ወይስ ባትሪ ሪሳይክል ሰርቪስ ነው የምትሰሩት? ከራሱ እጥፍ 300 በላይ አብዞርብ የሚያደርግ ፕሮዳክት ነው። ምን ያህሉ ኮምፖነንት ኢምፖርትድ ነው? ምን ያህሉ ሎካሊ አቬለብል ነው? ሄርባሪው ከኖርማል ከሚጠበቀው ከፍ አድርገናል ማለት ነው። የሚለየው ነገር ምን አለ? ኢኖቬቲቭ ነው ወይ? አብዛኛው ጊዜ ህፃናቶቹ የጀርባ ህመም በሽተኞች ናቸው። ኢትዮጵያ ኳሊቲ ስታንዳርድ ለማሟላት ምን አይነት ፕሮግረስ አድርጋችኋል? ተመልካቾቻችን ዳሽን ከፍታ ምዕራፍ 3 ሶስተኛ ዙር ላይ ደርሰናል። አብራችሁን ከመጀመሪያ ዙር ጀምሮ ስለነበራችሁ ከልብ እያመሰገነን ከ51 ተወዳዳሪዎች እንዳያችሁት ምርጥ 20 ተመርጧል። አሁን ደግሞ ከምርጦቹ 20 ወደ ምርጥ 10 የምንሸጋገርበት ምዕራፍ ላይ ደርሰናል። ከፕሮግራማችን ጋር መልካም ቆይታ። ወደ ድሬዳዋና ወደ ሐረር ላይ ብቻ ከድሬዳዋና ሐረር ባህልና ቱሪዝም ቢሮ ካገኘነው መረጃዎች እንደሚያሳዩት 463,000 የሀገር ውስጥ ጎብኚዎች በባለፈው ዓመት ብቻ ተመዝግበው ነበረ። ኢንተርናሽናል ቱሪስቶች ደግሞ ከ50,000 በላይ ኢንተርናሽናል ቱሪስቶች ወደ ድሬዳዋና ሐረር መጥተው ነበረ። ይህ የሚያሳየው በጣም ትልቅ የሆነ የቱሪዝም ፍሰትና ትራቭል በምስራቅ ኢትዮጵያ ብቻ እንዳለ ነው። የሀገራችን አጠቃላይ ዳታ እንደሚያሳየው ደግሞ ከ1.4 ሚሊዮን በላይ ትራቭለሮች ወደ ሀገራችን መጥተው እንደነበረ ነው እና በዚህ ፕሮሰስ ውስጥ ይሄ ሁላ ነገር እየተካሄደ ስቲል ከ3% የሚያንሰው ኢንቨንቶሪ ነው ኦንላይን የሚገኘው እና ሀይ የሆነ ሪሰርች መደረግ ይኖርበታል። ከፍተኛ የሆነ የሚፈልጉትን ኢንቨንቶሪ በሚፈልጉት በጀት እና በሚፈልጉት ኳሊቲ መሰረት ለማግኘት ከፍተኛ የሆነ ሪሰርች ማድረግ ይጠበቅባቸዋል ትራቭለሮች። ያንን ነገር ብሪጅ ለማድረግ ጎሽርሽር ፕላትፎርምን ይዘን መተናል። እንደ ሀገር ከፍተኛ የሆነ ሬሚታንስ የሚያስገኘን የሀገራችንን ኢሜጅ ሀሪፍ በሆነ መልኩ ሪፕሬዘንት አድርገን ማሳየት የምንችልበት ፕላስ ደግሞ ሁሉንም የቱር ኦፕሬሽኖች በአንድ ፕላትፎርም ፕሮቫይድ የምናደርግበት ሲስተም ነው ጎሽርሽር። ትራቭለሮች ትሪፓቸውን ፕላን እንዲያደርጉበት በጀታቸውን እና ኢንተረስታቸውን በማስገባት ሪኮሜንዴሽን የሚያገኙበት ሁሉንም በአንድ የያዘ ሲስተም ነው። ሰርቭ የምናደርገው ኮሚኒቲ ዶሜስቲክ ትራቭለሮችን በሀገራችን ውስጥ ከየትኛውም ኤሪያ ወደ የትኛውም ኤሪያ ሙቭ የሚያደርጉ እንዲሁም ደግሞ የዲያስፖራ ኮሚኒቲውን አጠቃላይ የቱሪስት ኮሚኒቲውን ሰርቭ ለማድረግ ነው የተነሳ ነው። ከዛም በተጨማሪ በዚህ በቱር ኦፕሬሽን ውስጥ ያሉ ማንኛውንም ሰርቪስ ፕሮቫይደሮች የራሳቸውን ዳሽቦርድ በመስጠት ሰርቪሳቸውን አውቶሜት በማድረግ የሚሰሩበት ሁኔታ ነው ያለው። ወደ ስኬሌቢሊቲያችን በምንመጣ ጊዜ ከኢስተርን ኢትዮጵያ የተነሳ ነው። ከድሬዳዋ እንደመምጣታችን ዘንድ ከኢስተርኑ ተነስተን ወደ ሙሉ ኢትዮጵያ ከዛ ወደ ሆርን ኦፍ አፍሪካ ብሎም ወደ አፍሪካ እና ወደ ዓለም ኤክስፓንድ የማድረግ ፕላን ነው ያለን። ሶ ማርኬታችንን ቫሊዴት ለማድረግ የተጠቀምነው ኢስተርን ኮሪደር ላይ ያለውን ዳታ ነው። ኢስተርን ኮሪደር ላይ ድሬዳዋ፣ አዋሽ፣ ሐረር ኢስተርን ላይ ያሉት አካባቢ ላይ ከ250 በላይ ቬሪፋይድ እና ሌጋል የሆኑ አኮሞዴሽን ፕሮቫይደሮች አሉ። ሶ እያንዳንዳቸው አትሊስት 15 ሩም አላቸው ብለን ብናስብ ራሱ በቀን ውስጥ ከ3750 በላይ ሩም ናይቶች ቡክ መደረግ ይችላሉ ማለት ነው። በፕሮቫይደሮቹ ሳይድ በሚመጣ ጊዜ ደግሞ ፕሮቫይደሮቹ ሰርቪሳቸውን አውቶሜት ለማድረግ እና አውቶሜት አድርገው ለመጠቀም ከፍተኛ የሆነ ኢንተረስት እና ዊሊንግነስ አላቸው። ይሄ ለኛ ትልቅ የሆነ ማርኬት ኦፖርቹኒቲ ክሬት ያደርግልናል። ከላይ በሰጠዋቸው አሰምሽን መሰረት ከ250 በላይ ኦፍላይን ያሉ ፖቴንሻል ፕሮቫይደሮች አሉ። እያንዳንዳቸው 15 ሩም ቢኖራቸው በቀን ውስጥ ከ3700 በላይ ሩም ቡክ መደረግ ይችላል። ከዚህ ዳታ ውስጥ 3% በታች ነው አሁን ኦንላይን አሉ በምላቸው ፕላትፎርሞች ቡከብል የሆነው። ይሄ ትልቅ የሆነ ኢንቨንቶሪ ፑል እንዳለ ያሳየናል። ይሄንን 20%ን ብቻ ዲጂታላይዝ አድርገን ወደ ጎሽርሽር ብናመጣው በአመት ውስጥ ከ3 ሚሊዮን በላይ አኑዋል ቡኪንግ ሬቨኒው ግሮዝ ሬቨኒው ማግኘት እንችላለን ማለት ነው። እንደ አጠቃላይ እንደ ሀገር ደግሞ ሴክተሩ በራሱ ትልቅ የሆነ ዲማንድ እያደገበት ያለና ትልቅ የሆነ ትኩረት ተሰጥቶት እየተሰራ ያለ ዲማንድ ነው። በቅርቡ የቱሪዝም ሚኒስቴር ያወጣው መረጃ እንደሚያሳየው በፈርስት ኳርተር ብቻ ከ1.4 ቢሊዮን ዶላር በላይ ሬቨኒው እንደተገኘ ያሳያል። እንደ ሀገር ትኩረት ተሰጥቶ እየተሰራ ያለበት ስራ ነው። አዲስ ማርኬት አይደለም ክሬት የምናደርገው፣ አዲስ ሆቴል ወይም አዲስ ራይዶች አይደለም የምንቀጥረው። ኤግዚስት የሚያደርገው ማርኬት ተጠቅመን አውቶሜት በማድረግ ሲምለስ የሆነ ፕላትፎርም ነው ፕሮቫይድ የምናደርገው። ወደ ቢዝነስ ሞዴላችን በመጣ ጊዜ የተለያዩ ሬቨኒው ስትሪሞች ቢኖሩንም በዋናነት ከእያንዳንዱ ከመሰጣቸው ሰርቪሶች
ኮሚሽን ቤዝድ የሆነ ቢዝነስ ሞዴል እንከተላለን። ኢንቪዚብል የሆነ ሰፕላይ ዲጂታላይዝ በማድረግ ሁሉንም በአንድ ፕላትፎርም በማምጣት ሎካል ኤክስፐርታይዝን ከግሎባል ስታንዳርድ ጋር ማች በማድረግ ስታንድ አውት የምናደርግበት ሁኔታ ነው ያለው። ከረንትሊ በዚህ ፕሮሰስ ውስጥ እየሰሩ ካሉት ኮምፒውተሮቻችን በሶስት ከፍለን ማየት እንችላለን። ኦንላይን ትራቨል ቡኪንግ ሳይቶች አሉ፣ ትራቨል ኤጀንሲዎች አሉ፣ እንዲሁም ደግሞ በልምድ ሎካል ቱር ኦፕሬተሮች አሉ። ኦንላይን ቡኪንግ ሳይቶችን በምናይ ጊዜ ሊሚትድ የሆነ ኢንቨንተሪ ነው ያለው። ኢስተርን ፓርቱ ላይ ብቻ 3% የሆነው ነው ኦንላይን ያለው። ሶ በጣም ሊሚትድ የሆነ ኢንቨንተሪ ነው ያላቸው፣ ሃይ የሆነ ኮሚሽን ፊ ያላቸው። ሶ ጎሽርሽር ሁለቱን ነገሮች በመቀየር ኮምፒቲቲቭ አድቫንቴጃችን ይሆናል። ወደ ማርኬት የምንገባበት ስትራቴጂን በሶስት ከፍለናል። የመጀመሪያው ፌዝ አሁን ያለንበት ሶፍት ላውንቺንግ ላይ ፕሮዳክታችን ኦልሬዲ አቬሌብል ነው። 150 አትሊስት 150 የሆኑ ፕሮቫይደሮችን ወደ ሲስተማችን በማስገባት የኢንቨንተሪውን ፑል የምናደርግበት ስቴጅ ነው የሚሆነው። ከ7 ወር እስከ 12 ወር ያለው ደግሞ ዲጂታል ማርኬቲንግ፣ ዲፍረንት ማርኬቲንግ፣ ቢቴይል ማርኬቲንግንም ጭምር በመጠቀም የዲማንዱን ፑል የምናደርግበት ስቴጅ ነው የሚሆነው። የመጨረሻው ፌዝ ደግሞ የሚሆነው ከ13 እስከ 18 ወር ያለው ኤአይ አውቶሜትድ የሆነ ኤአይ ኢንተግሬት የምናደርግበት ሪጂናል የሆነ አክሴፕታንስ እና ዶሚናንስ ለማግኘት የምንሰራበት ፌዝ ነው የሚሆነው። ስለዚህ ኢንቨንተሪውን ክሬት ማድረግ፣ ዲማንዱን ፑል ማድረግ፣ ሪጂናል ዶሚናንስ እና ኤአይ ቤዝድ የሆነ ሪኮሜንዴሽን ሲስተም ኢንተግሬት በማድረግ 3 ፌዞች አሉን። ሰስተናቢሊቲ ስታርታፕ እንደ ስታርታፕ ሰስቴን ለማድረግ የመጀመሪያ ፕሮብሌም ፋይናንስ ነው። ሶ ፋይናንሻል ሰስተናቢሊቲን አቺቭ ለማድረግ ሬቨኒው ስትሪማችን ዳይቨርሲፋይ ማድረግ ነው የመጀመሪያው። ሌላው ደግሞ ኮስታችንን መቀነስ ነው። ሊን የሆነ ቲም ስትራክቸርን በመጠቀም ክላውድ ቤዝ ሎ ኮስት የሆነ ኢንፍራስትራክቸሮችን በመጠቀም አፕ ቱ ዴት የሆኑ ሲዝናል ካልቸራል ፓኬጆችን በማስገባት ሎያሊቲ ፕሮግራምስ እና ሲስተማችንን ኮንሲስተንትሊ አፕዴት በማድረግ ለተጠቃሚም ቀላል የሆነ ሲምፕል የሆነ ዩአይ ያለው ሲስተም በማድረግ ሰስቴን ለማድረግ እንሞክራለን። ወደ ፋይናንሻል ፎርካስት በሚመጣ ጊዜ የመጀመሪያው ዓመት ላይ $12,000 ኮስት ይኖርብናል። ዘን 20,000 28,000 ሶ ኮንታንጀንሲ ፊን ታሳቢ በማድረግ 37%፣ 38% እና 39% ፕሮፊት ማርጂን ይኖረናል ማለት ነው በ3 ዓመታቶች ውስጥ። ሪተርን ኦን ኢንቨስትመንት ጎሽርሽር ላይክ አንድ ሰው አሁን ዛሬ $1 ኢንቨስት ቢያደርግበት ከ3 ዓመት በኋላ 6 እጥፍ ፕሮፊት ሊያመጣ የሚችል ነው። ዲጂታል ሲስተም እንደመሆኑ ብሬክ ኢቨን ፖይንታችን በ8 ወር ውስጥ ብሬክ ኢቨን አድርገን ከ1 ዓመት ባነሰ ጊዜ ውስጥ ፖዚቲቭ የሆነ ማርጂን ማግኘት የምንችልበት ሁኔታ ነው ያለው። ቲም ስትራክቸራችን ቴክኒካል ፓርት አለ። ቅድም እንዳልኩት ሊን የሆነ ቲም ስትራክቸር ነው የምንጠቀመው። በአውቶሜሽኑ መሰረት ነው ስኬል አፕ እያደረግን የምንሄደው። ከፊልድ ኤክስፐርት በተጨማሪ ኦፕሬሽናል ማናጀር አለን። ዘንድ ድሬዳዋና ሀረር ላይ ኤጀንቶች አሉን። ከዛ በተጨማሪ ወደ ሲስተም ማስገባት አውቶሜት ማድረጉን ኢንተርንሺፕ እና ሌሎች ሁኔታዎችን በመጠቀም የምንሰራው ይሆናል። ሲስተማችን ላይቭ ነው፣ ቼክ ማድረግ ትችላላችሁ። አመሰግናለሁ። ምን ያህል ፐርሰንቱ ኢንቴግሬት አድርጋችኋል ፕላትፎርማችሁ ውስጥ የሚለው አንደኛው እንድትመልሽልኝ እፈልጋለሁ። ሌላው ይህ ፕላትፎርማችሁ ኤአይ ኢንቴግሬትድ ነው ወይ ኤአይ ቤዝ ነው ወይስ አይደለም የሚለውን። የመጨረሻው ጥያቄ የፕላትፎርም ሲሰሩ እንግዲህ ሰፊ የቲም ኮምፖዚሽን ያስፈልጋል። እያየው ያለውት 2 ቲም ኮምፖዚሽን ብቻ ነው፣ በ2 ሰዎች ነው ኦፕሬት እየተደረገ ያለው። ስለዚህ የስኬሌቢሊቲ ኢሹ ጋር ጥያቄ ያስነሳል እና እንዴት አስባችሁት ነው የሚለውን ብሪፍ ታደርጊናለሽ? ዌብሳይታችሁን እያስተዋወቃችሁት ነው ወይ? አንደኛ። ሁለተኛ አንድ ሰው እናንተ ዌብሳይት ላይ ገብቶ ቡክ እስከማድረግ ድረስ ያለው ፕሮሰስ በጣም ቀላል ነው ወይ? ሁሉም ነገር ፈጣን ነው ወይ? ኤፊሽንት ነው ወይ የሚለውን እንደው ብታሳይን አንድ ዙር። ሌላ ከፓርትነርሺፕ የፈጠራችኋቸው ከባንኮች ጋር ሊሆን ይችላል፣ ከሆቴሎች ጋር ያላችሁን ሪሌሽን ከቱር ኦፕሬተሮች ጋር በደንብ ኤክስፕሌን ብታደርጊው። ኮምፒውተሮቹ ዚያር ቬሪ ሲሪየስ ሊስት አድርገሻቸዋል። ላይክ booking.com ለትሪፕ አድቫይዘር በጣም ብዙ ቀጥታ ቱሪስቶች ገና ከሆም ሀገራቸው ሳይነሱ ቡክ የሚያደርጉባቸው ፕላትፎርሞች ናቸው። በቃ ይታወቃሉ እነዚህ እንትኖች እና አሁን አዳዲስ ሆቴሎች አሉ፣ ማያውቋቸው ሆቴሎች አሉ። እነሱን እንደ ከስተመር ይዘሽ ወደዚህ ለመሳብና በነዛ ቡክ ለማድረግ ያለው ኮምፒቲሽን በደንብ አይታችሁታል ወይ የሚል ነው። ሪል ታይም ቡኪንግ ሞዲፊኬሽን ይሰራል ፕላትፎርሙ ብላችኋል እና ፕላትፎርሙ በኪውአር ኮድ አይተን ዲቴል ብናየው ጥሩ ነበረ። ሪል ታይም የሆነ ኦንላይን ቡኪንግ ሞዲፊኬሽን ከቴክስት ታካችሁ ጋር ይያያዛል። ስኖት ሲምፕል እንደሱ እና ለጽሁፍ ነው ዝም ብላችሁ ያስገባችሁት ወይስ ኦንላይን ሞዲፊኬሽን ቡኪንግ ሪል ታይም ማለት ነው? ሪል ታይም አለው ማለት ይፈልጋል።
እዚህ ጋር ያስቀመጥናቸው ነገሮች ዳታውን እና ፎርካስቶች ናቸው። በመጀመሪያ ደረጃ ከ250 በላይ የሆኑትን አኮሞዴሽን ፕሮቫይደሮች ኮሚኒኬት ለማድረግ ሞክረናል። አሁን እኛ ያለነው ከረንትሊ ግልጽ ለማድረግ ሶፍት ላውንቺንግ ስቴጅ ላይ ነው። ያ ማለት ኤምቪፒያችን ቴስት አድርገን የእነሱን ፊድባክ ተቀብለን ሶፍት ላውንች ሚኒ ላውንች ነው። አሁን ቀጣይ ፕሮሰሳችን ምንድነው የሚሆነው? እነሱን ወደ ሲስተማችን ማስገባት ነው የሚሆነው ማለት ነው። ዊሊንግነሳቸውን አግኝተናል። ሀረር ላይ ሄደንም ሪች አውት አድርገናል። አዋሽ አካባቢ፣ ድሬዳዋ ላይ ደግሞ ኦልሞስት ሁሉንም ሪች አውት አድርገናል። አሁን ኔክስት ስቴፓችን የሚሆነው ያለነው ፈርስት ፌዝ ላይ ነው እስከ 6 መንዝ ድረስ ያለው ማለት ነው። እዚህ ፌዝ ላይ ምንድነው የምናደርገው? ሶፍት ላውንቻችን አድርገናል which is MVP ቴስት አስደርገን ላውንቺንግ ላይ ነን። ዘን ሬጂስተር ካደረግን በኋላ ኢንቨንቶሪውን በቂ ካደረግን በኋላ ሁለተኛው ፌዝ ላይ ዲማንዱን ክሬት የማድረግ ስቴጅ የሚሆነው ሁለተኛው ፌዝ ነው ማለት ነው። እንዴት ነው? ማርኬቲንግን በመጠቀም ነው። ሞር ዲጂታል ማርኬቲንግ ታርጌት የሆኑ ማርኬቲንግ ካምፔኞችን በማዘጋጀት ማለትም አሁን ላይ ዳታ በደንብ የምናገኘው ነገር ነው። የተለያዩ ሶሻል ሚዲያዎችን በመጠቀም ዳታ ማግኘት እንችላለን። ያንን ዳታ በመጠቀም ስፔሲፊካሊ ለቱሪስቶች አሁን ለምሳሌ ከሆነ ኢንተርናሽናል ስቴት ላይክ በጣም በረዶ ሲሆንባቸው ወደ ድሬዳዋ የሚመጡበት ወደ ኢትዮጵያ ማለት የሚመጡበት ሁኔታ አለ። አሁን ድሬዳዋ ላይ እንደዛ ኢምፐርሰን ያገኘናቸው ቱሪስቶች አሉ። በረዶ ሆኖባቸው ላይክ በጣም ቀዝቃዛ ስለሆነ እነሱ ሀገር ይመጡ ማለት ነው። በእንደዚህ አይነት ዳታዎችን ከተለያዩ ሶሻል ሚዲያዎች በመጠቀም ዲጂታል ማርኬቲንግ ብሮድ ነው። አይደር ያንን ኢሜይል አይደር ሎኬሽን በመጠቀም ትልቅ የሆኑ ማርኬቲንግ ካምፔኞችን እንሰራለን። ሁለተኛው ኤአይ ቤዝድ ነው ወይ? እስቲል አሁንም ወደ ጎቱ ማርኬት ስትራቴጂያችን ፌዛችን ላይ ነው የምንመለሰው። ሰርድ ፌዛችን ላይ ነው አውቶሜትድ የሆነ ፉል ኤአይ ሲስተሙ ኢንተግሬት የሚሆነው። አሁን ዌብሳይት አለን ሁሉ ነገር የሚሰራ አንድ ሆቴል ቡክ በምናደርግ ጊዜ ሆቴሉን ብቻ ሳይሆን ላውንደሪ ሲስተም፣ ሻተር፣ ኤቭሪቲንግ ሆቴል የሚሰጠውን ነገር ዲቴይል አስገብቶ ቼክ ልታደርጉ ትችላላችሁ። ኤቭሪቲንግ አስገብቶ እሱን ነገር ቼክ ቡክ የሚያደርጉበት ዲቴይል ሰርቪስ ላይክ የሚፈልጉት ኤኒቲንግ ኤሲ ያለው ሩም፣ ላውንደሪ ያለው ሩም፣ ሻተር ያለው ኤቭሪ ሰርቪሱን አድርገው ቡክ ማድረግ ይችላሉ። ሪል ታይም ብለን እንደሚያነሳ ነው ላይክ አሁን እኔ እዚህ ሆኜ የሆነ ማውቀው ሆቴል ኮሚኒኬት አድርጌያቸው ሲሄድ ያንን ሩም በምፈልገው በጀት ላጣው እችላለሁ። ያ ዳሽቦርድ እያንዳንዳቸው ሆቴሎች ጋር የሚኖር ነው። እነሱም ሴልሳቸውንም ቢዝነሳቸውም ትራክ የሚያደርጉበት ስለሆነ ሪል ታይም አቬለብል የሆነውን ኳሊቲ ዊዝ ማይ በጀት ኤግዛክት ዳታውን ማግኘት ይችላል። አሁን እዚህ ጋር ገብቼ ሬጅስተርድ ከሆነ ኤኒ ሪል ታይም የሆነውን ዳታ ከዛ ሳይድ አፕዴት ስለሚኖር አገኛለሁ ለማለት ነው። ሁለት ብቻ ናችሁ? አዎ እኔ ሲኢኦ ነኝ። እዚህ ጋር የምታዩት ኮፋውንደሬ ነው። ማኔጅመንትን ወይም ኦነሪቲ ላይ ያለነው ሁለታችን ነን። ያ ማለት ኦፕሬሽናል ማናጀር የለንም ማለት አይደለም። ዲቴል የክልሎች ላይ ያለውን ማኔጅ የሚያደርግልን ኦፕሬሽናል ማናጀር አለን። የጀመርነው ከኢስተርን ነው። ድሬዳዋ እና ሀረርን ፎከስ አድርገን የተነሳ ነው። 2 ኤጀንቶች አሉን 2 ሲቲዎች ላይ። ከዛ በተጨማሪ ደግሞ የኢንተርንሺፕ ላርጅ የሆነ ፑል አለ ድሬዳዋ እና ሀረር ላይ ማለት ነው። ያን ኢንተርንሺፕ ተማሪዎች በመጠቀም ሬጅስተር የማድረጉን ነገር እነሱን ኤክስፐሪንስ በመስጠት እኛን ደግሞ እያገዙን የምናሳልጠው ይሆናል ማለት ነው። ዌብሳይታችሁ ፈጣንና ኤፊሽንት ነው ወይ? ኤምቪፒ ላውንች አድርገን ቴስት በተደረገው መሰረት አሁን አፕዴት አድርገን ነው ያለበት ደረጃ ላይ አለ። ኮንቲኒየስ የሆነ አፕዴት ይኖረዋል። ኮንቲኒየስ የሆነ ላይክ ዊዝ 3 ክሊክ ቡክ ማድረግ የሚችሉበት ሁኔታ ሌቭል ላይ ፕላስ ደግሞ ኤአይውን የሚፈልጉትን አስገብተው ሪከመንድ ካደረገላቸው በኋላ በ1 ክሊክ ኤቭሪ ሰርቪስ ቡክ ማድረግ የሚችልበት ሌቭል ድረስ አስማቻስ ቴክኖሎጂ አለው እስካደረገው ድረስ አፕቱዴት እያደረግን የምንቀጥለው ነው የሚሆነው። ይህ ደግሞ ቴክኒካሊም ሰስቴን እንድናደርግ ያደረገናል። ፕላስ ደግሞ ዩዘሮችም ሳይሰለቹ ሲምፕሊ ዩአይ ኢንጆይ እንዲያደርጉ ያደርጋቸዋል ማለት ነው። ፓርትነርሺፕ ፈጥራቸዋል ወይ? ከቱር ኦፕሬተሮች ጋር ኦልሞስት ከ10 ከሚበልጡ ሀረር ላይ ከሚገኙ ቱር ኦፕሬተሮች ጋር ፓርትነርሺፕ ሌቭል አውርተን እዛ ደረጃ ላይ ነው ያለነው። የእነሱን ፊድባክ አሪፍ ነው። ዳይሬክትሊ የመጀመሪያ የምናስገባቸው የሚሆኑት እነሱ ናቸው። ያልኩትን 150 ፑል ደግሞ ስቴፕ አፕ እያደረግን የምንቀጥል ይሆናል። እንዳልኳችሁ ደግሞ ኢንተርፕራይዞችንም ጭምር ፓርትነር አድርገን የምንሰራ ይሆናል። ኢንተርፕራይዞች ኤኒ ቢዝነስ ቱር በሚኖራቸው ጊዜ ለልምድ ልውውጥ ሊሆን ይችላል፣ ለስልጠና ከየትም ተነስተው በሚሄዱ ጊዜ ጎሽርሽን ተጠቅመው ቡክ ማድረግ የሚችሉበትን ፓርትነርሺፕ በሚመጣው ፌዝ የምናደርግ ይሆናል ማለት ነው። Booking.com ትሪፕ አድቫይዘር ኤግዚስት የሚያደርጉ ኮምፒውተሮችን እንዴት ስታንድ አውት ታደርጋላችሁ? በ3 ጠቅልዬ ልመልሰው ልድገመውና 3 ኮምፒውተሮች አሉን ብለን በ3 እንከፍላቸዋለን። ኤግዚስት የሚያደርገውን ማርኬት የመጀመሪያዎቹ ኢንተርናሽናል ሳይቶች ናቸው። ትልልቅ ሳይቶች አሉ። አዎ። ሁለተኛው ደግሞ ትራቨል ኤጀንሲዎች ላይክ አዲስ አበባ ላይ ብዙ አሉ። ትራቨል ኤጀንሲዎች እንደዛ አሉ። ሶስተኛ ደግሞ ሎካሊ ኦፕሬት እያደረጉ ያሉ ቱር ጋይዶች አሉ፣ በልምድ የሚሰሩ በመታወቅ የሚሰሩ። ኢንተርናሽናሎቹ ቅድም የጠቀስኳቸው 2 ነገሮች አሉ። አንደኛ ሃይ ኮሚሽን ፊ ነው ያላቸው። ሁለተኛ ደግሞ ላይክ ፍሮም ዘ ኢስተርን ፓርት እንኳን ኤስቲሜት ስናደርግ 3% ነው ኦንላይን ያለው። ትልቅ የሆነ ስኬርሲቲ አለ። ኢትዮጵያ እንዳጠቃላይ ነው እነሱ ወርክአውት የሚያደርጉት። ኢትዮጵያ ላይ ስፔሻላይዝ ያደረጉ አይደሉም። ኢትዮጵያ ላይ ስፔሻላይዝ ባደረገ መልኩ እኛ ዋይድ የሆነ ኢንቨንተሪ ዋይድ የሆነ ፑል ነው መያዝ አላማችንም። ስታንድ አውት የምናደርግበት መንገድም በዛ ወይ ነው የሚሆነው። ኢን ጀነራል ኢንተርናሽናል ትልልቅ ሳይቶችን
ኮምፒቴት ከማድረግ በዚህ ወይ ኮምፒቴት ከማድረግ በተጨማሪ እነሱ አድሬስ ያላረጉትና ኢግኖር ያደረጉትን ማርኬትን በማስገባት ከባድ የሆኑ ማርኬቲንግ ካምፔኞችን እና ማርኬቲንግ ስትራቴጂዎችን በመጠቀም የራሳችንን ዲማንድ ክሬት ማድረግ እና ራሳችንን ማሳወቅ ነው አላማችን። ተጨማሪ ጥያቄ የለንም። እናመሰግናለን። መልካም እድል። አመሰግናለሁ። አዲስ ተስፋ ይባላለሁኝ። የመጣሁት ከጀነራል ባትሪ ሶሉሽን ነው። ድርጅታችን ጀነራል ባትሪ ሶሉሽን አሮጌ ወይም ስክራፕ ሊድ አሲድ ባትሪዎችን በመሰብሰብና ሪሳይክል በማድረግ ወደ ፕሮዳክት እንቀይራለን። ለዚህ መነሻ ሀሳብ የሆነን ፕሮብሌም ወይም ችግር ምንድን ነው? የባትሪዎች ኢምፖርት በመሆናቸው ያለው ከፍተኛ ዋጋ፣ የፕሮዳክት አይነቶች ዳይቨርሲፊኬሽን አለመኖር፣ እንደዚሁም ደግሞ አፍተር ሰርቪስ አለመኖር ነው። ስለዚህ ይህን ወደ ሶሉሽን እኛ መልካም አጋጣሚ በመጠቀም ዋጋቸው አነስተኛ እንደዚሁም ደግሞ አፍተር ሴል ሰርቪስ እየሰጠን ይህን ሶሉሽን ሶልቭ አድርገነዋል ማለት ነው። ይሄን ሶሉሽን ሶልቭ ስናደርግ ኢኖቬት ያደረግናቸው ቤዚክ 3 ሜቶዶች ምንድን ናቸው? አንደኛ የባትሪውን ስፔሲፊኬሽን ወይም ደግሞ አምፔር ቫልዩ ከኖርማል ከሚጠበቀው ከፍ አድርገነዋል ማለት ነው። 4 ወይም 3 የሚጠቀመውን እኛ 5 እና 4 ባትሪ ፕሌቶች በመጠቀም አምፔር ቫልዩ ወይም ኢነርጂ ሶርሱን ከፍተኛ አድርገነዋል። ዱዋል ሳይዝ ተርሚናሎች አሉን ሁለቱን። እንደገናም ደግሞ አፍተር ሰርቪስ እና ከስተም ቮልት ኦፕሽኖች በማድረግ ማለት 2 ቮልት 4 ቮልት ልክ እንደ ከስተመር ዲማንድ ከስተማይዝ አድርገን ፕሮዳክት ማድረጋችን እነዚህ 3ቱን ኢኖቬት አድርጎን ዋጋውን አነስተኛ አድርጎልናል ማለት ነው። ቢዝነስ ሞዴላችን ምንድነው? ወደ ገበያ የምናቀርባቸው ሪቴል ስቶሮችን በመክፈት እንደዚሁም ደግሞ ጋራጆች፣ ተጠቃሚዎች፣ ትራንስፖርት ፊርሞችን እንደዚሁ ቀጥታ በአካል በመሄድ ፕሮዳክታችን በማስተዋወቅ በመስጠት ፍሪ ሳምፕሎችን በመስጠት እና ወደፊት ደግሞ አገራችን ውስጥ የባትሪ ኢንዱስትሪዎችን መስፋታቸው አይቀርም። ስለዚህ ሪሳይክል የሆኑትን ፕሮዳክቶችን ዋና ጥሬ ዕቃ ለባትሪ ፋብሪካ የሚያገለግሉትን ሊድ ኦክሳይድ፣ ሊድ ፕሌት እና ሜታል ሊድ ራሱን ለገበያ እናቀርባለን ማለት ነው። ስለዚህ አሁን እኛ በአሁኑ ሰዓት ገበያ ላይ ያቀረብነው ባለ 35 አምፔር 3000 ብር ዋጋ ያወጣል ማለት ነው። የከስተመሮች ወይም ኢምፖርት የሚሆኑት ግን በብዛት ሚኒመም 5000 ብር ዋጋ ላይ ናቸው ያሉት። ስለዚህ አሁን ወደ ከስተመር ሰግመንታችን ስንገባ ዋና ሶርስ ያደረኩት ባትሪ ማነው የቶታል ቪክል አማውንት ኢትዮጵያ ውስጥ ያለውን ቻት ጂፒቲ ላይ ነው ሰርች ያደረኩት። በአማካኝ ወደ 2 ሚሊዮን የሚጠጋ ተሽከርካሪ ይኖራል። ከዚህ ውስጥ ቢያንስ የባትሪ ሰርቪስ ላይፍ ከ2 ዓመት እስከ 5 ዓመት ነው። ጥራት አላቸው የሚባሉት እንደ ጂኤስ አይነት ባትሪዎች 5 ዓመት ከዛ በላይ ድረስ ያገለግላሉ። በጣም ዝቅተኛ ጥራት ያላቸው ባትሪዎች ደግሞ 2 ዓመት ያገለግላሉ። ስለዚህ እኛ 3 ዓመት አማካኝ ቫልዩ በመውሰድ እና በቀን ለመጀመሪያው 6 ወር 20 ባትሪ ከ6 ወር በኋላ ደግሞ 40 ባትሪ በማምረት አመታዊ 8280 ካፓሲቲ በመያዝ የከስተመር ዲማንድ ወይም አጠቃላይ የማርኬቱን ስናየው 1.3% ከቨሬጅ ይኖረናል ማለት ነው። ኢምፖርት ከሚሆነው ቢያንስ በአመት 600,000 ባትሪ ያስፈልጋል ማለት ነው። ስለዚህ አሁን እነዚህን 600,000 የሚገባ ከስተመር በሚያስፈልጉትን ባትሪዎች ከስተመሮቻችንን ሪቴል ሾፖችን በመክፈት ዳይሬክትሊ ኮንታክት በማድረግ እና እንደዚሁም ደግሞ የተለያዩ ባዛር ኤግዚቢሽኖችን በመጠቀም ምርቶችንን ለማስተዋወቅ እንሞክራለን ማለት ነው። ሊደርሺፕ ላይ ስንገባ ያው መስራቹ እኔ አዲሱ ነኝ። ኤዱኬሽናል በኬሚካል ኢንጂነሪንግ ግራጁዌት ሆኜ ወደ 16 ዓመት የተለያዩ ኢንዱስትሪዎች ውስጥ ማኒፋክቸሪንግ ኢንዱስትሪ ላይ ነው የሰራሁት። ሌላኛው ቲም ሜምበር ደግሞ እንደዚሁ ፕሮጀክት ማኔጅመንት ላይ ወደ 15 ዓመት ስራ ልምድ አለው። ስለዚህ ያለን የኤዱኬሽናል እና ኤክስፒሪየንስ ባክግራውንድ ይህን ስራ ለመስራት በቂ ነው ብለን እንገምታለን። እስካሁን ያለንበት ትራክሽን እና አቺቭመንታችን ምንድን ነው? ኦልሞስት ከዓመት በላይ ነው ፕሮዳክት ዲቨሎፕመንት ሙሉ ጊዜ ሰጥቼ የሰራ ነው። 30 ባትሪዎች በላይ በሙከራ አምፔር ችግር ሲኖር የተለያዩ ፎልቶች ችግሮች ሲኖር እሱን እያስተካከል ከከስተመር በሚሰጠን ዲማንድ መሰረት ላስት 2 ወር ግን 5 ባትሪዎች እስካሁን ድረስ ምንም ፎልት የሌላቸውን ኦልሬዲ ሶልድ አድርገን ደሊቨር አድርገናል ማለት ነው። ስለዚህ እስካሁን 1 ዓመት የቆየነው ምንድነው በብዛት በተለይ ፍሪ ሳምፕሎችን የሰጠነው ከስተመር ፕሮዳክታችንን ለማስተዋወቅ ግዴታ መሸጥ የሚባሉ ነገር አሁን የመጨረሻውን 5ቷን ኬዝ ላይ ብቻ ነው ማለት ነው። ስለዚህ ወደ ፋይናንሻል ቫያቢሊቲያችን ስንገባ አጠቃላይ ኢኩዊፕመንት ኮስት ወይም ቶታል ካፒታል ኢንቨስትመንት የሚያስፈልገን 8,845,000 ብር ነው። ከዚህ ውስጥ ለኢኩዊፕመንት ኮስት የሚያስፈልገን ወደ 4 ሚሊዮን ነው። ኢኩዊፕመንት ኮስቱ ከኢንስታሌሽኑ ሰርቪሱ የተለያዩ አጠቃላይ ወጪዎቹ ኤሌክትሪካል ወጪ፣ ዩቲሊቲ ወጪ፣ እነሱ ኢንስታሌሽን እነሱን ጨምረን ነው። ቶታል ፕሮዳክሽን ኮስታችን 29,557,000 ነው። ፕሮዳክት ኮስታችን ባለ 35 አምፔር፣ 45 አምፔር እና 75 አምፔር ሞር
ፎከስ ያደረግነው 35 እና 45 አምፔሩ ላይ ነው። በ3000 እና 4500 ብር በቀን የመጀመሪያው 6 ወር 20 ባትሪ ከ6 ወር በኋላ ፕሮዳክታችን 2 ሺፍት አድርገን ወደ 40 አሳድገን የመጣ ማለት ነው። ስለዚህ በእነዚህ ሳፍ ሂደን ኔት ፕሮፊታችን 7 ሚሊዮን ይመጣል። ፔባክ ታይም 1 ዓመት ከ18 ወር ነው። ሪተርን ኦን ኢንቨስትመንታችን ደግሞ 84.49% ነው። ቴክኒካል እና ፋይናንሻል ኦፕሬሽናል ቫያቢሊቲያችን ስንገባ ቴክኒካሊ ቫያብል የሆነበት ምንድነው? ኦልሞስት ፕሮሰሳችን ቴክኖሎጂያችን አፕሩቭ አድርገናል። የምንፈልገውን ውጤት አምጥተናል። አሁን የምንፈልገው ስኬሌቢሊቲ ጉዳይ ብቻ ነው። ወደ ከፍ በማድረግ ተጨማሪ ኮመንቶችን በመግዛት ወደዛ ነው እንትን ያሰብነው። ሮ ማቴሪያልና ኢንፑታችን ስክራፕ ባትሪ ነው። ሜን ሮ ማቴሪያላችን ገበያ ላይ ከ60 እስከ 100 ብር ነው በኪሎ ነው የሚሸጠው። አሮጌው ባትሪ የሞቶ ባትሪ ማለት ነው። እኛ አማካኝ በ80 ብር እንወስዳለን። የሚያስፈልገን አጠቃላይ 6900 በ1 ኪሎ ግራም ያስፈልገናል ባትሪ ማለት ነው። ሁለተኛው ሰልፈሪክ አሲድ ነው። እሱም 920 ሊትር ያስፈልገናል። 150 ብር ነው በሊትር እየተሸጠ ያለው። የኬንያ እና የኢትዮጵያ አዋሽ መልካሳ ነበረ። የእሱን ገበያ ላይ ማግኘት አልቻልኩም። የኬንያው ግን ኦልሞስት ጥሩ ጥራት ላይ ገበያ በደንብ አለ። ካፒታል የምናገኘው 7% ከባንክ ሎን እና እንደዚሁም ደግሞ ሌሎች ጋር ስትራቴጂክ አብረን በመሆን እሱን እንቀጥላለን ማለት ነው። ኮንክሉዥናችን ቴክኒካሊ ቫያብል ነው። ስለዚህ ፋይናንሻልም ቫያብል ነው። ይሄ ነው። አመሰግናለሁ። እናንተ አሁን ባትሪ ለማምረት ነው ወይስ ባትሪ ሪሳይክል ሰርቪስ ነው የምትሰሩት? እሱን አሁን በደንብ የምትለየው ጥሩ ነው። ሁለተኛ ዱ ዩ ቲንክ አሁን ከኢምፖርት ወዶቹ ጋር አንጻር ኳሊቲ ይሄ ነው ብላችሁ የምታሳምኑበት ነገር ቢኖር ነው። ሌላው እነዚህ ሪሳይክል ከሚደረጉት ባትሪዎች ምን ያክሉን ነው ወደዚህ ወደ ቫልዩ አዲሽን ሪሳይክል የምታገኙ? ምን ያክሉን ፐርሰንቴጅ በቫልዩ ማለት ነው? ቤዚካሊ የከስተመር አኩዚሽን ቻናል ምን ነው የሚለውን በታስረዳ። ምክንያቱም ሪሳይክል ስታደርግ ከስተመሩ ነጥኖ ጥሎብህ ከአንተ ጋር ሊንኬጅ መፈጠር አለበት። ስለዚህ ያንን ስላላየን እንዴት ነው የከስተመር ተደራሽነትን በምን አይነት መልኩ ልታደርግ አስባለህ የሚለው ለገበያ እንዴት ልደርስ ነው ያሰብከው? እሱን ምናልባት ፕሬዘንቴሽን ላይ ስላላየው ነው። ሌላው የሚለየው ነገር ምን አለ? ኢኖቬቲቭ ነው ወይ ኢኖቬቲቭ ነው ብለህ ታስባለህ የሚለው ቪዲዮም ላይ አታች አድርጌዋለሁ። ልክ አንድ ባትሪ እንደመጣ አሁን ሪሳይክል የማናደርገው አሲዱን ብቻ ነው። አሲዱ ይደፋል፣ ወደ ሴፕቲክ ታንክ ውስጥ ነው የማስገባው። ከዛ ውጭ ያሉ 95% ሪሳይክል ነው የሚደረገው። ይወጣል፣ ፕሌቶቹ ይወጣሉ። ሴሎቹ ሁለት አይነት ናቸው። ግሪድ አለ፣ ሜታሊክ ግሪድ፣ ሊድ አሲድ የሊዱ ሜታል ራሱን የቻለ ማለት ነው። ሁለተኛው ደግሞ ፓውደር አለ፣ እዛ ላይ ፔስት የሆኑ ማለት ነው። ሊዱ ይቀልጣል፣ ፔስቱ እንደገና ፕሮሰስ ይሆናል፣ ሙሉ ለሙሉ ይፈጫል። ስለዚህ አንድ ባትሪ ያሉት ፓርቶች ምንድን ናቸው? ኬዚንጉ አለ፣ ከላይ ኮኔክተር አለ። ኮኔክተሩ ሊድ ነው። ውስጥ ስንገባ ፕሌቶቹ አሉ፣ ኮኔክተሮች አሉ። ፕሌቱ የተሰራው ከሊድ እና ከሊድ ኦክሳይድ ፓውደር ነው። ኬሚካል ኬሚስትሪ ያለው እሱ ላይ ምንድነው እኛ የምናደርገው? ሙሉ ለሙሉ ፈጭተን እንደ አዲስ ይቀልጣል፣ እንደ አዲስ ይሰራል። ስለዚህ አሁን ምንም ፕሮሰስ ሳናደርግ የምንጠቀመው ምኑን ነው? ኬዚንጉ ከቨሩ አለ። እንደገና ውስጥ ደግሞ ሰፓሬተሮች አሉ፣ ፕላስቲኮች፣ አንዱ ፕሌት ከአንዱ ፕሌት እንዳይገናኝ የሚያደርጉ ሁለቱም ብቻ ነው። ከዛ ውጭ ያለው እንደ አዲስ ነው ፕሮሰስ የምናደርገው። የተለየ የጨመርኩበት ነገር ምንድነው? ፕሌቶቹ ናቸው። አሁን ለምሳሌ 35 አምፔር 4 ኔጌቲቭ ፕሌት እና አንዱ ሴል 3 ኔጌቲቭ ፖዚቲቭ ፕሌቶች አሉት። እኛ አንዳንድ ፕሌት ጨምረንበታል። እዛ ላይ አምፔሩ ከፍ ይላል። 35 ቢሆንም ግን ወደ 37 38 ከፍ ይላል ኤነርጂ አምፔር መጠኑ ማለት ነው። ይሄ ለተጠቃሚ አድቫንቴጅ ነው። ዋናው ምንድነች? 12 ቮልት መምጣቷ ነው። አምፔር ቫልዩ ግን አምፔር ከፍ ባለ ቁጥር ዋጋው እየጨመረ ነው የሚሄደው የባትሪ ማለት ነው። እኛ ልክ እንደ ኮምፒታቲቭ ያደረግነው ምንድነው? ፕሌቶቹን ውስጥ ያሉትን ጨምረናቸዋል። በሴል ደረጃ ያሉትን ሁለት ኮኔክተሮች እዚች ላይ ያሉት ጫፍ ላይ ዱዋል ኮኔክተር ናቸው። ብዙዎቹ አሁን ባትሪ አይታችሁት ከሆነ ተመሳሳይ አንድ አይነት ኮኔክተር ነው ያሉት ጫፉ ላይ ፖርቶቹ የሁለቱም ኔጌቲቭም ፖዚቲቭም አንድ አይነት ሼፕ ነው ያለው። የኛ ግን አንድ ወፍራም አለው፣ አንድ ቀጭን አለው። ዱዋል ነው ከታች። ያኛው ለአታችመንት የተሻለ ነው። ይሄን ያገኘው ምንድነው? አብዛኞቹ ደንበኞቻችን ባጃጅ ሹፌሮች ነበሩ። እነሱ ናቸው እኛን የተቀበሉት። እነሱ የሚፈልጉት ዋጋ መቀነስን ነው። ዳይሬክትሊ ኮንታክት አድርገናቸው ብዙ ጊዜ ምንድነው የሚያጋጥማቸው ችግር ኮኔክሽን ላይ ነው። ኬብል ኮኔክሽን ጄኑዊን የሆነ ኮኔክሽን የላቸውም በብዛት አሮጌ ስለሆኑ ማለት ነው። ስለዚህ ዱዋል አድርገን ከነሱ ከስተመር ዲማንድ ተነስተን ይሄን አስተካከልናቸው። ሁለተኛው ያው ወደፊት አማራጭ ቮልቴጆች 12 ቮልት፣ 24 ቮልት፣ 48 ቮልት፣ 10 ቮልት የሚፈለግ ከሆነ
ያኔ መስራት አቅም ዲቨሎፕ አድርገናል። ከስተመር አኩዚሽን ቻናላችን የሆነው እስከዛሬ የነበረው ዳይሬክትሊ ቀጥታ ኮንታክት በማድረግ ነው። ትላልቅ መኪኖች ሳይሆኑ በብዛት አሮጌና ባጃጅ ተሽከርካሪዎች እነሱ የእኛን እምነት አግኝተዋል። አብዛኛው ኦልሞስት 1 ዓመት እነሱ ጋር ስለነበረ ኮንታክት ስናደርግ የነበረው አክሴፕታንስ ነበሩ፣ ማንጠባጠብና ችግሮች ነበሩ። እነሱን ያው በተወሰነ መልኩ እየፈታን ነው። ሞር ማሽን ስለሚያስፈልግ ለሱ እሱ ማሽን ካገኘን ትልቁ እንደ ድሮባክ ያየነው ምንድነው እኛን ያጋጠመን ችግር የኬዚንግ ችግር ነው፣ ከላይ ያለው ከቨሩ ማለት ነው። እሱን ለመፍታት ያው የተወሰነ ካፒታል ይጠይቃል። እሱን ካገኘን ቀጥታ ወደ ሌሎችም ተሽከርካሪዎች መዞር እንችላለን ማለት ነው። ገበያ ተደራሽነት ወር የከስተመር ተደራሽነት ምን ይመስላል? ምክንያቱም በዋነኝነት ሪሳይክል እያረክን ያለው ከስተመር አኩዚሽን ትልቅ ስትራቴጂ ነው። ስለዚህ እንዴት አሰብክ እሱ? ወደፊቱ ኬዚንግ ከቀየርን በኋላ ቀጥታ ኬዚንግ ላይ ያለን ችግር ከፈታም በኋላ ቀጥታ ሴሊንግ ሾፖች ነው የምንከፍተው። ሪቴል በደንብ መወዳደር እንችላለን ከነሱ ጋር። ለምን ምንም አይነት ልዩነት የለውም። ውስጥ ያለው ቦዲው ሴሎቹ እኛ የተሻለ ሴል ነው የያዝነው ከኢምፖርተሮቹ። የኛ እነሱ ጋር ማንወዳደርበት ኬዚንጉን ብቻ ነው፣ ከውጭ ያየው መልኩ እይታው ማለት ነው። ልክ እሱን እንደፈታን ቀጥታ ሪቴሊንግ ሾፖች ነው የምንከፍተው። በተጨማሪ ይህ እንግዲህ ሪሳይክል ስታደርግ የራሱ የሆነ ክፍተቶች ቢኖሩበት በሌላ ወገን ሰርቲፋይድ መሆን መቻል አለበት። የሰርቲፊኬሽን ኢሹስ እሱን እንቀጥላቸዋለን፣ እንጨርሳቸዋለን። መንገድ ላይ ሰርቲፋይ ማድረግ እንችላለን። እስካሁን እጃችን ላይ የገባ ሰርቲፊኬሽን የለም፣ ግን ወደፊት የተሻለ አምፔር ቫሊዩ እና ቮልቴጅ ቫሊዩ ስላለው በራሳችን እንትን ቼክ አድርገናል። ኳሊቲ ደንሲቲውን፣ ኤሌክትሪክ ቮልቴጅ መጠኖቹ፣ አምፔሮቹ እነሱ በጣም ፐርፌክት ናቸው በእኛ በራሳችን በለካ ነው። ስለዚህ ወደፊት ምንድነው ሰርቲፋይ የሚያደርገን ነው የምንፈልገው። እሱን ተነጋግረን እንላለን። ከዛ ውጭ እኛ ዋና ምንድነው ሴሎቹ የተሻሉ ሴሎች ናቸው የያዝነው። ለምሳሌ ኬዞቹን ደጋግመህ ካስተካከልን እያልክ ነበር። ምን ያህል የኬዞቹ ኮስት? ምክንያቱም ላይ አሁን ያለውን የ2,000 ብር ዲፈረንስ አያደርግም። ከ400 እስከ 500 ብር ድረስ ነው። ፕላስቲክ ትሎች ጋር ፒቪሲ ነው ኬዚንጉ ተፈጭቶ ሪሳይክል በሆነ ፒቪሲ መሰራት ይችላል። የቨርጅን በሆነ ፕሮዳክት ፖሊመር መሰራት አይጠበቅበትም። ስለዚህ በጣም ቺፕ ነው። አዲስ የመሆን ጉዳይ ብቻ ነው። እኛ ሰብረን ስለሆነ የምናወጣው ከሰበርኑ በኋላ እንደገና በ300 በ400 ዋት ሶልጀሪንግ አይረኖች በእነሱ ነው እየተጣበቀ ያለው። ስለዚህ ትንሽ የማንጠባጠብ እንትን ያለቻት እሷ ነች እና ሲያዩት ትንሽ ሌሎቹ ጄኒን ለመግዛት ይከብዳቸዋል። ባጃጆች 3,000 ብር ነው በጣም ደስተኛ ሆነው ነው የሚገዙት። እነሱ ላይ ምንም ችግር የለም። ለምን እነሱ ዋጋውን ነው መቀነስ የሚፈልጉት። ትላልቅ መኪና ያለው ሰው ግን የተሻለ መኪና ደረጃ ያለው ሰው ሲያየው ራሱ ትንሽ እንትን ሊለው ይችላል። ኔክስት ላይም በአካል ማየት ይቻላል። በቃ እሷ ነች አሁን ትልቅ እዚህ ላይ የምንፈልጋት እነሱ ማሽኖች እና ካፓሲቲም ለመጨመር ያንን ነው። እሺ፣ በድጋሚ ወደ ዳሽን ከፍታ ስለመጣ አመሰግናለሁ። መልካም እድል። ብስራት እባላለሁ። ያው ከጉርባን የመጣ ነው። ጉርባ ማለት ከባናና ዌስት የተለያዩ ሳኒተብል የሆኑ ፕሮዳክቶችን ፕሮዲውስ የምናደርግ ድርጅት ከአርባ ምንጭ ዙሪያ። ፈርስት ፕሮብለም 3 አይነት ፕሮብለም አለ። ኢኮኖሚክ፣ ሄልዝ ኤንድ ሶሻል ኤንድ ፋይናሊ ኢንቫይሮንመንታል ነው። ሁሉንም ሊድ የሚያደርጋቸው አንድ ሱፐር አብዞርበንት ፖሊመር የሚባል ወይም በሳኒተሪ ፓድ ውስጥ የሚገኝ አብዞርብ ካፓሲቲው ከ300 በላይ ከራሱ እጥፍ 300 በላይ አብዞርብ የሚያደርግ ፕሮዳክት ነው። እሱ ፕሮዳክት ሜይንሊ የሚሰራው ከእንጨቶችን ወይም ትሪዎችን በአኒኮኖ ፍሬንድሊ በሆነ መንገድ ከተደረገ በኋላ ፔትሮሊየም ድራይቭድ ከሆኑ ፖሊመሮች ጋር ክሮስ ሊንክ ተደርጎ ነው የሚሰራው። ስለዚህ በዛ ከፔትሮሊየም እስከሆነ ድረስ ከነዳጅ በጨመረ ቁጥር ፕራይሱ እየጨመረ ይመጣል። ስለዚህ ያ ሞር ኢምፓክት ኢኮኖሚክ ኢምፓክት ቨልነራብል የሆኑ ሰርከምስታንስ ላይ ያሉ ሴቶችን፣ ወጣቶችን ከትምህርት የሚያስቀር ለተለያዩ ዩሪነሪ ትራክት ኢንፌክሽንስ ኮዝ የሚያደርግ ሲሆን ይህንን እንዴት አድርገን ነው ሪፕሌስ የምናደርገው? ይህን ሱፐር አብዞርበንት ፖሊመር የሚባለው ያው በሳኒቴሽን ደግሞ ነን ሬዲሊ ነን ባዮዲግሬደብል ናቸው። the other side, as I've said, I'm from Arba Minch, and Arba Minch Gamo zone is the leading banana producing country zone. So bakan
ከ60 እስከ 80 የሆኑ ትራኮች ይወጣሉ። እነዛ እያንዳንዱ ከ8 እስከ 9 ቶን ይይዛሉ። ስለዚህ አንድ ቶን 1 ኪሎ ግራም ፍሩትን ባገኘን ቁጥር 4 ኪሎ ግራም ዌስት ክሬት እናደርጋለን ከሊፉ እስከ ፊዲዮ ስቴም። እኛ የምንፈልገው ፊዲዮ ስቴም ኮንሰርናችን አውተር 11 ሼዶች ከ11 እስከ 12 የሚሆኑ ሼዶችን እሱን ፋይበር ኤክስትራክት በማድረግ የተቀረውን የውስጡን ለአኒማል ፊዲንግ ኦር ፎር ኤኒ ፕሮዳክሽን ሌፍት አድርገን ኦር ፎር ናቹራል ኮምፖስቲንግ እንሰራለን ማለት ነው። ስለዚህ በዚህ የሁለቱን ችግር ወደ ሶሉሽን ስናመጣው ይሄ ነው። ፋይበሮችን ፕሮሰስ አድርገን ወደ አብዞርበንት ኮር ነው የምንቀይረው። አብዞርበንት ኮሩን እንደምታዩት 4 የተለያዩ አሉ። ይህን ደግሞ ስንሰራ የትኛው ኦፕቲመም የሆነ የተሻለ ነው? አንድ ፋይበር ብቻውን ሁሉም ፕሮሰስድ የሆነው ውሃ ሲያገኘው ዋተር ሪቴንሽን ይባላል። ውሃ ሲያገኘው ኮላፕስ፣ ሶፍት ላይ ውሃ ስናደርግ ኮላፕስ እንደሚያደርገው ኮላፕስ እንዳያደርግ ሊግኒን የሚባል ኮምፖነንት ሳይወጣለት ምን ያህል ፐርሰንቴጅ በዛ ፓድ ውስጥ ቢገባ ስቴብል ያደርገዋል ፐርፎርማንሱን ሳይቀንስ በሚል እንደዚህ 4 ሰርተናል ማለት ነው። ሶ ፐርፎርማንሱን በምናይበት ጊዜ this is a real result ሮ ፋይበር የነበረው 4 ግራም ነበር። በ1 ግራም 4 ሚሊ ሊትር አብዞርብ ያደርጋል። the most famous the most expensive always pad የምንለው እስከ 14 ግራም ድረስ ይሄዳል። where ours 25 this might be a little exaggerated ሊመስል ይችላል፣ ግን this is the real value በአብዞርቤሽን ካፓሲቲ። ግን አብዞርቤሽን ካፓሲቲ ብቻ ፌር አይደለም which means አብዞርብ ካረገ በኋላ ዲስትሪቢዩት ማድረግ አለበት። ሶ እንደምታዩት ከአራቱ አብዞርብ ካረገ በኋላ ፖታሺየም 1% ፖታሺየም ዳይክሮሜት ወይም የዩሪንን ወይም የሽንትንን 0.9 ሶዲየም ክሎራይድን ተጠቅመን ቴስት ስናደርገው አብዞርብ አድርጎ ሪቴንሽን ይባላል። የሚመልሰው ወደ ላይ የሚመልሰው ፍሉድ ምን ያህል ነው የሚለው እንደምታዩት ነው። ይሄኛው ደግሞ ኮመርሻሊ ሶልድ የሚሆነው ነው። ይሄን ያህል ትንሽ ሪቴንሽን አለው፣ የኛ ትንሽ ሰፋ ይላል። ይሄ ደግሞ እንደምታዩት the upper and the top parts አብዞርብ አላደረገም ወይም ዲስትሪቢዩትድ አልሆነም። ይሄ ደግሞ እኛ በሲምፕል ሜተድ ስለሰራ ነው። this would be simply reduced by calendar and embossing ወይም ፕሬሲንግ የሚባል ማሽን ብንጠቀም እንደምታዩት መስመር ይታያል አይደለም? እሱ ፕሬስ በሚደረግበት ሃይ ዴንሲፋይድ የሆኑ ዴንሲቲዎችን ክሬት ያደርግና ፍሉዱ ዲስፐርስድ እንዲል ይኸው ፍሉዱ ዲስፐርስድ የሆነው አሎንግ ደ ላይን። ስለዚህ ይህንን ኢዝሊ ይሄ ነው ፊድባክ ኦር ድሮባክ ዊ ሃቭ ሲን። ይህንን ኢዝሊ ኮንቨርት አድርገን ይህንን ማሽን ተጠቅመን ሲምፕሊ ፍሉዱን ዲስትሪቢዩትድ አድርገን ካፓሲቲውን መጨመር እንችላለን ማለት ነው። ሶ the competitor this is last week within 2 weeks የአዲስ ኢንሳይደር ያወጣው ነው የሴቶች ንጽህና መጠበቂያ የሚያመርቱ አብዛኛዎቹ ኢንዱስትሪዎች ምርቱ አያዋጣም በማለት ስራቸውን እየዘጉ እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ ይላል። this is 3 weeks። ስለዚህ በሀገሪቱ ለንጽህና መጠበቂያ ከፍተኛ ፍላጎት ቢኖርም የተደራሽነት ምርት ችግር አለ ይላሉ። so a very open demand አለ። however ግን everything imported ስለሚሆን ፕራይሱን ሃንድል ማድረግ አይቻልም። ስለዚህ ኮምፒቲተሮች ሌሎች እንደዚህ በፋይበሮች የሚሰሩ ኮምፒቲተሮችን ለማየት ሞክረናል እና there are ቢና ጂንካ ዳውተርስ or bin these are reuse ነው ዋሸብል ናቸው። ዋሽ አድርገው ድጋሚ ለመጠቀም ነው። ስለዚህ የኛ ፕሮዳክት ኢትስ ዲስፖዘብል ኦር ሲንግል ዩዝ። ከምንም በላይ ኮንቪኒየንስ ነው የምንጨምረው። ኮንቪኒየንስ ማለት አንድ ውመን could use 3 or 4 5 pads per day. so washable ከሆነ ለስራ ለላይፍ ስታይል ለአርበን ስታይል አይሆንም። understand? so disposable is the best way to go with ለሩላር ለሴሚ አርበን ለአርበን ስቴት where washable እነዚህኞቹ የተሰሩት for rural ብቻ ነው። ማርኬቱም ስፕሬድ ሊያደርግ አይችልም ማለት ነው። ሶ ፊዚቢሊቲ አናላይሲስ ኢንቫይሮንመንታል ሰስቴናብል ነው። አፎርዴቢሊቲ ሎካል ነው በሎካል ማቴሪያል ስለሆነ ኦፕሬሽናል ፐርፎርማንሱም ኤክሲድ ያደርጋል። ማርኬት አስፔክትስም ሶ ሪሶርስ ኢፊሽንሲ እንዳልኩኝ 3 አይነት ካልቲቫር አለ።
ዶርፍ ፖዮ እና ጃይንት አንዱ ጃይንት ወደ 600 ፋይበር ክሬት ያደርጋል። ከዛ 600 ፋይበር 77 ሳኒታሪ ፓዶችን ክሬት ማድረግ እንችላለን። ዳትስ ላይክ ኒርሊ 7 መንዝ የአንድ ውመን መንስትራል። ሶ ኪ አቺቭመንታችን ይሄ ማሽን ሰርተናል። ፋይበር ኤክስትራክት ማድረግ ጀምረናል። ሶ ጎ ቱ ማርኬት ስትራቴጂ ሴኪዩር ፋንዲንግ ነው መጀመሪያ። ከዛ ፓርተሩ ፋርመርስ ፎር ኮንሲስተንት ዌስት ሰፕላይ ታርጌት ኤንጂኦስ ደን ስኬል አፕ እና ሰስቴናቢሊቲ ፎር ዳይፐርስ ኤንድ አደልት ኢንኮንቪኒየንስ። ቲማችን ይህን ይመስላል። ማምረት ጀምራችኋል ወይ? ከጀመራችሁ ምን ያህል ልሸጡ ነው ያሰባችሁት? ከዛ ጋር ተያይዞ የሴልስ ፎርካስት ያደረጋችሁት ነገር ካለ እንደገና ደግሞ መንገድ እንሸጠዋለን የማርኬቲንግ እና የሴልስ ፕላናችሁን ብታስረዳን። ሌላው ስኬለብል ነው ወይ ብለህ ታስባለህ ወይ? በዛው ላይ ከዚህ ከሴልስ ፕላን ጋር አብረህ አዋጪ ነው ብለህ ታስባለህ ወይ? አጥንታችሁታል የሚለውን ያው አንተ የምትፎካከረው ኢምፖርት ከሚደረጉ ሳኒታሪ ፕሮዳክቶች ጋር ነው። ስለዚህ ያንተ ፕሮዳክት ምን ያህሉ ኮምፖነንት ኢምፖርትድ ነው፣ ምን ያህሉ ሎካሊ አቬለብል ነው ኢን ተርምስ ኦፍ ፐርሰንቴጅ፣ ከዛ በኋላ ሰፕላይ ቼን ውስጥ ምን ይመስላል የሚለውን ከዛም ጋር አያይዘ ደግሞ ዩኒት ኢኮኖሚክሱ ምን ይመስላል፣ የአንተ ፕራይስ ፖይንት ስንት ሊሆን ይችላል ከኢምፖርቱ ጋር ሲነጻጸር እዚህ ኮምፒቲቲቭ ኢነፍ የሚለውንም ነገር በደንብ ኤክስፕሌን ታደርግልኛለህ። የፋይብሪክስ ሰፕላየር ለምን አትሆንም? ምክንያቱም ፋይብሪክሱ ላይ ነው በጣም ብቻ እያደረክ ያለው ነው ወይስ ራሱ ሙሉ ምርት አመርታለሁ ነው? ሙሉ ምርት ካመርታለሁ ካልክ ሙሉ የምርት ፕሮዳክሽን ፕሮሰሱንም ለዚህ የሚያስፈልግ ማሽኖች ስኬልህም ካፓሲቲውንም ቅድም እንደተጠየቀው በቃ በዚህኛው በየትኛው ኒች ማርኬት ጫውታለሁ ብለህ ውድድርህም እንደዛ ይወዳደራል። የኢትዮጵያ ኳሊቲ ስታንዳርድ ኤክሲድ እናደርጋለን ብለከናል። ፕሬዘንት ስታደርግ በምንድን ነው ኤክሲድ ያደረከው? ሰርቲፋይድስ ነው ወይ የኳሊቲ ስታንዳርድ ሰርቲፊኬሽን አለ ወይ የሚለውን ብታብራራልን ደስ ይለኛል። ሊትራሊ ማኑዋሉን ፕሪንት ካደረግን በኋላ ኤቭሪ ዲቴል ከላቦራቶሪ ኤክስፐሪመንት ውስጥ ኤቭሪቲንግ አብዞርበንት ካፓሲቲ፣ አብዞርበንት ሬት፣ ፒኤች፣ ዌት ባክ የሚሉትን እያንዳንዱን ነገር የሚያስፈልገውን ሶሊብል ዋተር ሶሊብል ማቴሪያልስ ማተር የሚሉትን በሙሉ ሰርች ካደረግን በኋላ እያንዳንዱን ኬርፉሊ በተደጋጋሚ በላቦራቶሪ ሰርተነዋል። የሰርቲፋይድ ግን አይደለንም። አወር ሴልስ ፕላን ሜንሊ ኤንጂኦስ ናቸው። ከኤንጂኦ ሞር ወደ ህዝቡ ዲስትሪቢዩት እንዲያደርግ እስኪታወቅ ድረስ ፎር ሰም ታይም ሃይ ስኩልስ፣ ዩኒቨርሲቲስ፣ ዲፍረንት ገቨርንመንታል የሆኑ ኦርጋናይዜሽኖች ጋር ፓርትነር አድርገን ሴል ለማድረግ አንዴ የፕሮቶታይፑን ፕሮዳክሽን ካገኘን በኋላ እሱን ሴል ለማድረግ እንሞክራለን። ስኬለብል የስ ስኬለብል ለምን እንዳልኩ ሰስቴናብል ነው። ዊ ሃቭ ዘ ማቴሪያል ሰስቴናብል ዋንስ ዘ ኢምፖርትድ ማሽን ዜር አር ሲምፕል ማሽንስ ያን ያህል ኮምፕሌክስ የሆኑ ማሽኖችም አያስፈልጉም። ሲምፕሊ በተለያዩ ቦታዎች የሚሰሩ ማሽኖች አሉ የሾርት በእነሱ ማሽን በቀን እስከ 1000 ማምረት የሚችሉ ማሽኖች አሉ። እነሱን ተጠቅመን ለማምረት ነው የምንፈልገው። this is the estimated 1 year revenue projection ያው እኛ ዴይሊ ፕሮዳክሽን ብለን ያስብነው እስከ 1500 parts per day ነው once the machines and the top እና bottom top sheetsዎችን ካገኘን በኋላ ማለት ነው። ስለዚህ በአንድ ፓድ ውስጥ 10 በአንድ ራክ ውስጥ 10 ፓድ ለመያዝ እንፈልጋለን። እሱም በ26 ዴይስ አባስተን ይሄን ያህል ማግኘት እንችላለን። ሴሊንግ ፕራይሳችን በ40 ነው። አሁን ዩዥያሊ 80 እስከ 100 ነው የሚሸጠው። በ40 ነው የኛ ሴሊንግ ፕራይስ ሆል ሴል። ሶ monthly revenue በ20 ፕራይስ however we have estimated monthly operating costs ይኖረናል ብለን የምናስበው ባናና ፋይበር አለ ቶፕ እና ቦተም ሺት። እነዚህ ሁለቱ ኤክስፖርት ቶፕ ኤንድ ቦተም ሺት ኢምፖርትድ ናቸው። the main part is the absorbent polymer top and bottom 1 ኪሎ ግራም እስከ $1 የሚሸጥበት 1 ኪሎ ግራም which means እስከ 1000 ኪሎ ግራም per order ማድረግ ይቻላል። በዛ ነው እና 1 ኪሎ ግራም so many ፓዶች መስራት ይቻላል። ግን ዋናው እንዳልኩት 300 እጥፍ አብዞርብ የሚያደርገው more than 50 የሚሆነው ሱፐር አብዞርበንት ፖሊመር የሚባለው ነው ኮንስቲቲዩት የሚያደርገው ኢምፖርትድ የሚሆነው ማለት ነው።
ኢትዮጵያ ኳሊቲ ስታንዳርድ ለማሟላት ምን አይነት ፕሮግረስ አድርጋችኋል? አሁን የቢዝነስ ላይሰንስ ማውጣት ከቢዝነስ ላይሰንስ በኋላ ያው we're on the heading ምናልባት ቅድም የአዋጭነት ስኬሌቢሊቲ ጥያቄ ጠየቁ ከምን አንፃር ነው? አሁን እዚህ ጋር ሁለት ፕሮዳክሽን ላይ ነው አይደል? የመጀመሪያው ፋይበሩን ታመርታላችሁ፣ ከዛ ፓዱን ታመርታላችሁ። ቅድምም አንተም ስገልጽ እንደነበረው የፋይበር ፕሮዳክሽኑ በራሱ ትርፋማ አይደለም ብለሃልና ትርፋማ ካልሆነ ወደ ፓዱ ይሄዳል። ትርፋማ ካልሆነ በዛ ፋይበሩ በራሱ ማለት ነውና እንዴት አስበው ነው? እንዴት ነው የሰራችሁት? ወይም አሳምፕሽንህን እንድትነግረን። ፋይበር ላይ ብዙ ኮምፒቲተሮች አሉ ፋይበርን ኦብቴን በማድረግ አሁን ለምሳሌ ፋይበርን ራሱ ፊት የሚያደርግ እንሰት አለ። እንሰት ግን ለሳኒታሪ ፓድ አይሆንም። የፈለገ ፕሮሰስ ብታደርገው እንሰት ልክ ቅድም እንደተናገርኩት ሶፍት ስታደርግ ሪቴንሽኑ እንደሚወድቀው ራሱን አብዞርብ ማድረግ ስለማይችል ያ ማርኬት ኦልሬዲ በእንሰት ያለንበትም አካባቢ እንሰት ሞር ፕሮዲውስ የሚደረግና ፋይበር ሞር ኤክስትራክት የሚደረግበት ቦታ ስለሆነ ሞር ይሄኛው ፐርፌክት የሆነ ፋይበር ፎር አብዞርፕሽን። በጣም እናመሰግናለን። ጉድ ላክ። ቴንክ ዩ። እኔ የኋላሸት መኩሪያ ይባላለሁ። እሱ ጓደኛ የሚፍታ ሀጂ ፈርሉ ይባላል። የመጣ ነው ከጋሞ ማሽነሪ ፕሮዳክሽን ኢንተርፕራይዝ ነው። የኛ መወዳደሪያ ፕሮዳክታችን ሴንሰር አክቹዌትድ ሃንክ ሪሊንግ ማሽን ይባላል። ያ ማለት በአማርኛው ይሄ ድርና ማግ መስሪያ የምንለው የማሽን አይነት ነው። ይህን ማሽን ለመስራት የተነሳሳንበት ዋናው ሀሳብና ዋናውን ችግር አይተን የተነሳ ነው። አካባቢያችን ላይ አብዛኛው ጊዜ በሽመና ስራ ላይ የሚተዳደሩ ሰዎች ናቸው ያሉት። በሽመና ስራ ላይ ስንተዳደር የተለያዩ የሽመና ፕሮሰሶች አሉ፣ ወይም ቴክስታይል ኢንዱስትሪ ውስጥ የተለያዩ አይነት ፕሮሰሶች አሉ። ከነዛ ውስጥ አንደኛው ያርኑን ወደ ሃንክ መቀየር ነው፣ ወይም ክሩን ወደ ማግ መቀየር የምንለው ፕሮሰስ ነው። ያን ፕሮሰስ ሲሰራ በብዛት ሽመና ላይ ባለ ሽመና ሲሰራ ሴት ቁጭ ብላ ድር ነው የምትደውረው ወይም ልጆች ህፃናት የሸማኔው ልጆች ቁጭ ብለው ድር የደወሩ ነው የሚውሉት። በጣም ብዙ ሰዓት ነው የሚፈጅባቸው። አብዛኛው ጊዜ ህፃናቶቹ የጀርባ ህመም በሽተኞች ናቸው። ሴቶቹ የስራ ጫና አለባቸው። ያ ችግር መፈታት አለበት ብለን ሁለት ኢንተርፕራይዞች ላይ ሚዲየም ስኬል እና ስሞል ማይክሮ ኢንተርፕራይዞች ላይ ጥናት በማድረግ ይህን ሰርተናል። እነዚህ ሁለቱ ኢንተርፕራይዞች ሚዲየም ስኬል ላይ ያሉ ኢንተርፕራይዞች ማሽኑን ኦልሬዲ ይሰሩበታል። ከውጭ ነው የሚያስገቡት፣ ኢምፖርት ነው የሚያደርጉት። ኢምፖርት ሲያደርጉ የተለያዩ ችግሮች አሉ። ከኮስት አንጻር፣ ከኤሌክትሪክ ኮንሳምፕሽን ፕሮዳክቶችን በቀላሉ ኦዲት ከማድረግ አንጻር እነዚህ ትራዲሽናሎቹ ቅድም እንዳልኳችሁ የስራ ጫና፣ የህፃናቶቹ የጉልበት ብዝበዛው ያኝ ነገሮች አሉ። ያን ለመፍታት እኛ ይህን ማሽን ሰርተናል። የእኛ ማሽን 80 ቀሰም ነው በአንድ የሚደውረው። 80 ቀሰም በ5 ደቂቃ ውስጥ ደውሮ ያወጣል። 40 ቀሰም በአንድ ሪሊንግ ዩኒት፣ 40 ቀሰም በሌላኛው ሪሊንግ ዩኒት። ያን እኛ ሞዲፋይ አድርገናል። ከውጭ ከሚገባው በተወሰነ መልኩ አሻሽለነዋል። ምንድነው ያሻሻልነው? ፓወሩን ኮንሱም እንዲያደርግልን ሁለት ሞተር የነበረውን በአንድ ሞተር አድርገነዋል። ሁለቱም በአንድ ሞተር ነው ራን የሚያደርጉት ማለት ነው። ሁለተኛ እነዛ ሚዲየም ስኬል ላይ የነበረውን ችግር ለመፍታት ምን አድርገናል? ኦዲት ለማድረግ በጣም ይቸገራሉ። ፕሮዳክሽናቸውን በቀን ምን ያህል አመረተ፣ በሰዓት በሚኒት ምን ያህል አመረተ የሚለውን ያን ኦዲት እንዲያደርግላቸው የተለያዩ ፊቸሮችን በመጨመር ሶፍትዌሮችን ተጠቅመን ፕሮግራም በማድረግ በቀን ምን ያህል አመረተ መጥቶ መዝግቦ ይሄዳል። በሰዓት በደቂቃ ምን ያህል አመረተ የሚለውን በቀላሉ መመዝገብ ይችላል ማለት ነው። ሌላው እኛ ሶስተኛ የኛ ሶሉሽን ላይ አድ ያደረግነው ምንድነው? ከውጭ ከሚገባው እነዚህ ኢዚሊ ሜንቴን እንዲደረጉ አድርገናል። ከውጭ የሚገቡ ማሽኖች ለሜንቴናንስ በጣም ያስቸግራሉ። ቦዲያቸው ካስት ነው አብዛኞቹ ፓርቶች። ያ ኢዚሊ ሜንቴነብል አይሆንም። ግን ለትራንስፖርቴሽን በጣም ያስቸግራሉ። እነዛን ሞዲፋይ አድርገናል። ፊዚቢሊቲ ስቴዲያችንን ስና ቴክኒካል ፊዚቢሊቲያችን ላይ ስንሄድ ዲዛይን ኤንድ ኢንጂነሪንግ ላይ ፊዚብል ነው የኛ። እነዚህ የተለያዩ ሶፍትዌሮችን ተጠቅመናል ዲዛይኖችን ለመስራት 2ዲ ድሮይንጎችን፣ 3ዲ ድሮይንጎችን፣ ፕሮዳክሽን ድሮይንጎችን ለመስራት ሶሊድ ወርክን በመጠቀም
ኢዚሊ ድሮይንጋችንን ተጠቅመን ፕሮዳክሽናችንን መስራት እንችላለን። ሌጋል ኤንድ ሬጉላር ፊዚብል ነው? አዎ ፊዚብል ነው። አይፒ ኦልሬዲ ጨርሰናል። ፕሮሰስ እንትን አድርገን ወረቀቱን መውሰድ ብቻ ነው የሚቀረን። ማረጋገጫ አለ። ኦፕሬሽናሊ ፊዚብል ነው። ሮ ማቴሪያል ኢዚሊ ሎካል ላይ የምናገኛቸው ሮ ማቴሪያሎች ነው። ከውጭ የምናስገባው ምንም አይነት የማቴሪያል አይነት የለም። ኦልሬዲ ከገበያው ላይ የምናገኛቸው ነው። ስኪል ማን ፓወር ላይ ፊዚብል ነው ስንል አዎ ፊዚብል ነው። አብዛኞቻችን የቲሙ ኦነሮች ሁለተኛ ዲግሪ እና ፈርስት ዲግሪ በተለያዩ ሙያ ዘርፎች አለን። ለዛ በቀላሉ ፕሮዳክሽናችንን ቢዝነሳችንን ራን ማድረግ እንችላለን። ከፕሮቶታይፕ አንጻር ኦልሬዲ ፕሮቶታይፓችንን ሰርተን ቴስት አድርገናል። ፕሮዳክሽን ፕላናችንን ስናይ በወር 5 ማሽን በአመት 60 ማሽን እናመርታለን ብለን ነው ያሰብነው። ማርኬት ፊዚቢሊታችንን ስናይ ኢቨን ከኢትዮጵያ ማርኬት ኦፖርቹኒቲያችን ላይ ስንሄድ ኢትዮጵያ ላይ እንኳን ብናይ በቀን 386.4 ያህል ቶን ክር ይመረታል። ከዛ ስር 309 ያህሉ ምን አልሆነም ወደ ሃንክ አልተቀየረም። ለዛ ቢግ ኦፖርቹኒቲ ነው ለኛ የማሽን ማለት ነው። እነዚህ ከስተመሮቻችን ናቸው፣ ሁለቱ ናቸው። አንደኞቹ ሚዲየም ስኬል ላይ ያሉት ናቸው። ሁለተኞቹ ማይክሮ ኢንተርፕራይዝ የምንላቸው ናቸው። እነዚህኞቹ ኦልሬዲ የኛ ማሽን ስለ ፍላጎት ስላላቸው ገዝተው መጠቀም ይችላሉ፣ ይፈልጋሉ፣ ፍላጎቱም አላቸው። እነዚህ ማይክሮ ኢንተርፕራይዞቹን ግን ለምንድን ነው ያሰብነው? በእኛ ዋስትና ከማይክሮ ፋይናንሶች ጋር ዋስትና በመግባት በቀላሉ እንዲጠቀሙ እናደርጋለን ብለን አስበናል። ኮምፔቲቲቭ አናሊሲስ ስናይ እነዚህ ያው ከውጭ የሚገቡ ሎካል አገር ውስጥ የሚመረቱ አሉ። ባለ ሁለት ሞተር ናቸው ሁለቱም። ያኚ ከኮስት አንጻር በጣም ከውጭ የሚገባው ከፍተኛ 500-600 ሺህ ያክል ነው ትራንስፖርቴሽንን ሳይጨምር። እነዚህ ሎካል የሚመረቱ አሉ 230 ሺህ ብር ናቸው። ግን እነሱም የራሳቸው የሆነ ችግር አለባቸው። ይሄ ከማቴሪያልን ስታንዳርድ አይደለም የሚጠቀሙ፣ ሴፍ አይደሉም። እነዚህ ጋርዶቻቸው በተለያዩ ጋርድ ያላቸው አይደሉም፣ ለሴፍቲ በጣም ምቹ አይደሉም። ከዚህ ሬቨኑ ሞዴላችን 3 ነው። ያው እነዚህ ማሽነሪዎችን የተለያዩ ማሽነሪዎችን እንሰራለን ብለናል። አክሴሰሪ ሜንቴናንስ ሰርቪሶችን በማግኘት ሪቬኑ ጀነሬት ማድረግ እንችላለን። ስታርታፕ ቶታል ካፒታላችን 5 ሚሊዮን አካባቢ ነው። ሶርስ ኦፍ ፈንዲንጋችንን 100 ሺህ ያው እኛ አካውንታችን ላይ ሴቭ ያደረግነው በሆነ ውድድር አሸንፈን ያገኘነው አለ። 90 ሺውን ከተለያዩ ፋይናንሻል ኢንስቲትዩቶች እናገኛለን ብለን እናስባለን። እነዚህ ሎን ኤንድ ኢንዱስትሪያል ፔይመንት ፕላናችን ናቸው። ፋይናንሻል ስቴትመንታችን አለ እዚህ ጋር ይመስለኛል። ለዚህ ማሽን ትልቁ ፓርቱ ሞተር ነው ብዬ ነው የማስበው። ሞተር ስቀንሱ እንዴት ሲግኒፊካንትሊ ኮስታችሁ አልቀነሰም የሚለውን ጥያቄ ጀስቲፋይ ብታደርጉልኝ ብዬ ነው። አንዱን ፕሮቶታይፕ ሰርታችሁበት ስራ ላይ ጀምራችሁታል ወይ? ፖስቱን ነው እንጂ ያወጣችሁት? ስንት ከስተመር ላይ ሸጣችሁት? ትሬንዱስ ምን ይመስላል? ፍላጎታቸው? ድርናማግ ኢትዮጵያ ውስጥ የሚመረቱት ድርናማጎች የኳሊቲ ክፍተት አለባቸው ይባላል አለም። የእናንተ የማምረት ከኳሊቲ ዋይዝ አንጻር ማሽኑ ሲያመርት ምን ያህል ኳሊቲ አለው፣ በምንስ ተረጋግጧል የሚለው ነገር ነው። ምክንያቱም ወደ ጨርቅነት ስንለውጠው ትልቅ ክፍተት ይኖራል። ስለዚህ ያ ኳሊቲ የምታመርቱበት ኳሊቲ ደረጃው ምን ያህል ነው፣ በሶስተኛ ወገንስ ተረጋግጧል የሚለውን ነው። 60 ነው እንግዲህ ልታመርቱ በአመት የፈለጋችሁት። ኢትዮጵያ ውስጥ ያለው ያርን እየተመረተ ያለው ወደ ያርን እየተለወጠ ያለው በጣም ትንሽ ፐርሰንትን እያስቀመጣችሁ ያለው። ስለዚህ እናንተ ማሽን ወደ ስራ ገብተው ሊቀንስ ፕሮብሌም ሶልቭ ሊያደርግ ያሰባችሁት ቁጥሩ በጣም አናሳው ነብኝ። ስለዚህ እሱንስ እንዴት ታያላችሁ? በአመት 60 አመርታችሁ ያ ሁሉ ቶንን ለንቀርፍ ነው ብላችሁ ነው የመጣችሁት፣ ግን በአመት ልታመርቱ ያሰባችሁ 60 ነው። ስለዚህ እሱንስ እንዴት ነው እያያችሁት ያላችሁት የሚለው ማሽን ነው ፕሮዳክታችሁ። ስለዚህ ከዛ አንጻር ከአጠቃላይ ያላችሁ የሰው ኃይል ምን ያህል ነው? እንዴት ነው ያሰባችሁት? እንደው ዘርዘር ያለ ነው። እንዴት ነው ሊሸጡት ያሰባችሁት? በተለይ ሎካሊ ማሽኖች ሲመረቱ
በዋናነት ትልቅ ችግር የሚነሳው ከመለዋወጫ ጋር ተያይዞ የሚነሳ አለ። እንደገና ጥገናስ ማን ነው የሚያከናውነው? እናንተ ናችሁ ወይስ አውትሶርስ ታደርጉታላችሁ? እንደዚህ አይነት ጥያቄዎች ይነሳሉና እስቲ እነዚህ መልሷቸውና። ከማሽን ዋጋችን አኳያ ነው ተወዳዳሪ ብለን ያስቀመጥነው ዋጋ አለ። የኛ 277,000 ነው ያለው። በእርግጥም የተወዳዳሪ ነው ሎካሊ የሚመረተው ማለት ነው። ሎካሊ የሚመረተው 230,000 ነው። የኛ ከዚህኛው ለምንድን ነው ከፍ ያለው? ቀደም ብለንም እንዳልነው በእርግጥ ሞተር ቀንሰናል። አንድ ሞተር ስንቀንስ የፕሮዳክሽን ኮስቱ ይቀንሳል። ለዛ የሚወጣው ለሞተሩ የሚወጣው ዋጋ ይቀንሳል። ነገር ግን እኛ ተጨማሪ የሆኑ ቫልዩ አድ ያደረግናቸው ነገሮች አሉ ብለናል ቅድም። አንደኛ ሴንሰሮችን እነዚህ አርዲኖ የሚባሉትን ሲስተሞችን ተጠቅመናል። አርዲኖን በመጠቀም በፕሮዳክሽን ምን ያህል ፕሮዳክሽን ማሽኑ እንዳመረተ ለኦዲት ለማድረግ ለኦነሩ ያንን የሚሰጥ ነው። በነዚያ ላይ ግን ይሄ የለውም። ያ የዋጋ የሚጨምሩበት ሁኔታ እነዚህ ነገሮች የፕሮዳክሽን ኮስቱ ላይ የሚጨምርበት ሁኔታ ስላለ ነው። ሌላው ደግሞ የኛን የሚጨምሩ ቀደም ብለን እሱም ሊገልጽ የሞከረው ነገር አለ። ከማቴሪያል አኳያ ከሴፍቲ አኳያ ለምሳሌ እኛ አይተናል። በአካባቢያችን የሚመረተውን እኛ የቴክኒክና ሙያ አሰልጣኞች ነን። በአካባቢያችን ያለውን ችግር ወተን በማየትም ጭምር ነው እና ያንን አይተን ነው እኛ ይሄንን ለምን 2 ሞተር ከሚሆን ይልቅ በአንድ ሞተር ብናደርገው የሚል ውስጥ ገብተን ነው እና እዛ ያሉት ማሽኖች ለሴፍቲው እንኳን እነዚህ ቤልቱ ምኑ እንኳን ከቨር የለውም፣ ጋርድ እንኳን የሌለው ነው። ለነዚህ ነገሮች ብለን የምናወጣው የምንጨምራቸው ነገሮች ኮስቱን የኛን ከፍ አድርጎታል እና ከዚህ ቫልዩ አድ ያደረግናቸው ነገሮች ስላሉበት ነው ዋጋው የጨመረው። ሌላው እኛ የምናመርተው በእርግጥ ማሽን ነው። እንደ ቢዝነስ ሞዴላችን ግን የቢዝነስ ሞዴላችን ይህንን ማሽን ይህን ሴንሰር አክቹዌትድ ሃንድ ሪሊንግ ማሽን ብለን ያቀረብነውን ማሽን ብቻ ለማምረት አይደለም። ቢዝነስ ሞዴላችን ሬቨኒው እናገኛለን፣ ገቢ እናገኛለን ብለን የምናስበው በ3 ነገሮች ነው። አንደኛ ሌሎች ማሽኖችንም አምርተን ይህን ማሽን ለ1 ዓመት ያህል ነው ቢዝነስ ፕላናችንን የሰራ ነው። ይህን ማሽን ብቻውን እንኳን ብንሰራ እሱን እየሸጥን ቅድም ያስቀመጥነው 60ውን በዓመት እያመረትን ብንሸጥ ያዋጣናል የሚለውን ነገር በቢዝነስ ፕላኑ ለማየት ችለናል። ነገር ግን ተጨማሪ ሌሎች እኛ ለዚህ ማሽን ብለን ሌዝ ማሽንን፣ ሚሊንግ ማሽንን ዋና የፕሮዳክሽን ማሽኖች ናቸው እነዚህ 2 ማሽኖች ማለት ነው። ሌሎችንም ነገሮችን ማምረት ያስችለናል። ወደ ገበያው ከገባን ብለን ሌሎችንም ማሽኖችን እናመርታለን፣ ለአካባቢያችን የሚመጥኑ ማሽኖችን እናመርታለን ነው። ስለዚህ አንደኛው ማሽኖችን በመሸጥ ነው። ሌላኛው ደግሞ ስፔር ፓርቶችንም እነዚህ ማሽኖች የምንገዛቸው ማሽኖች ስፔር ፓርቶችን ማምረት ያስችሉናል። እንደ ጌር ያሉ ነገሮችን ሻፍቶች ቢሰበሩ አንድ ቶርኖ ቤት ያለው ሰው ያንን አንድ ማሽን በመጠቀም ብዙ ገቢ ያገኛል። ስለዚህ እኛ ደግሞ ለዚህኛው ስራ ብለን የምንገዛቸው ነገሮች ሌሎች ስራዎችን ስለሚያስገቡን እነዚያንም ሰርተን ገቢ እናገኛለን። 3ኛው የገቢ ብለን የያዝነው የሜንተናንስ አገልግሎትን እንሰጣለን ነው። ስለዚህ ማሽኑን መስራት የቻለን የጥገና አገልግሎት ደግሞ መስራት አያቅተንም። ማሽኑ 2 ሬሊንግ ዩኒቶች አሉት ከግራና ከቀኝ። ቅድም እንዳለው 80ውን ሬል ያደርጋል። በሚያደርግበት ጊዜ በሜካኒዝሙ የቤልትና የጌር ድራይቭ ሜካኒዝሞችን በመጠቀም ነው። እዛ ላይ 2 የነበረውን እኛ 1 አድርገን እነዚህን በመጠቀም ነው። ይህንን ብቻ ያንን ደግሞ ማሽከርከር ብቻ አይደለም፣ መጠቅለል ብቻ አይደለም። የ7-10 ወይም ደግሞ 7 ጊዜ ስቴፕ ባይ ስቴፕ ወደፊት እየሄደ በአንድ ላይ ማሽኑ ክሮችን እንዳያደርግ የሸማኔው በሚፈልገው መሰረት ተቆጥሮ የሚቀመጡ ነገሮች አሉ። ያንንም በማድረግ መጨረሻ ላይ ደግሞ ሰርቶ ካበቃ በኋላ ሊሚቲንግ ስዊች ያለው ያንን ዙሩን የሚፈልገው ዙር ከጨረሰ በኋላ ራሱ ሄዶ ስቶፕ የሚያደርግ ነው። ሴሚ አውቶማቲክም ሁኔታ ያለበት ነው። ማሽኑን አምርታችኋል? ካመረታችሁ ስንት ማሽን አመረታችሁ? ያመረትነው አንድ ፕሮቶታይፕ ነው ያመረትነው። እኛ ቴክኒክ እና ሙያ አሰልጣኞች ነን። ስለዚህ ይህንን ሌሎችንም ማሽኖችን እያመረትን ያለ ነው። እሺ፣ ወደ ዳሽን ከፍታ ስለመጣችሁ
እናመሰግናለን። መልካም እድል። እንግዲህ ተመልካቾቻችን ፕሮግራማችን ያያችሁትን ይመስል ነበረ። ከፍተኛ አጓጊና ፉክክር የነበረበት ውድድር ነበረ። እነማን ወደ ቶፕ 10 ይገባሉ የሚለውን በሚቀጥለው ሳምንት የምናይ ይሆናል። እስከ ሳምንት መልካም ሳምንት።